ሰላም እንዴት ናችሁ? ዛሬ የምንመለከተው ስለ ዩናይትድ አረብ ኤሚሬት እንዴት ስራ ማግኘት እንችላለን፣ ከዛ ደግሞ ቪዛ እንዴት ልናገኝ እንችላለን፣ በዩናይትድ አረብ ኤሚሬት ውስጥ ደግሞ ያሉ ዋና ዋና ስራዎች በተለይ ደግሞ ፕሮፌሽናል በሆኑ መንገድ ሊሰራ የሚችሉ የስራ አይነቶች የትኞቹ ናቸው፣ ዝቅተኛ ደሞዝ ስንት ነው? ብዙ ጊዜ በርካቶች ባልሆነ ክፍያ ስለሚሄዱ ማለት ነው 2000 ድርሃም ሊሆን ይችላል ከዛም በታች ያስፈርሟቸው የሚወስዷቸው ሰዎች አሉ በኤጀንሲ ማለት ነው። ነገር ግን ትክክለኛ የዩናይትድ አረብ ኤሚሬት መንግስት በህግ ያወጣው ደንብ ወይም ህግ አለ። ይሄ ህግ አንድ ሰው በዩናይትድ አረብ ኤሚሬት ሲሰራ በተለይ ደግሞ በስኪል በሆኑ ወርኮች ዝቅተኛው ደሞዝ 3000 ድርሃም ነው። ይሄ ዝቅተኛው ነው እንግዲህ ከዛ በላይ ነው ማለት ነው ደሞዙ። ስለዚህ ይሄንኛውንም ነገር እንድትረዱት የትኞቹ ዌብሳይቶች ደግሞ ማመልከት ወይም ደግሞ ክፍት የስራ ቦታዎችን ማግኘት ይቻላል በየትኛው ዌብሳይት የሚለውንም እንመለከታለን። ዩናይትድ አረብ ኤሚሬት ውስጥ ደግሞ የትኞቹ የስራ አይነቶች የበለጠ ተፈላጊ ናቸው የሚለውንም እናያለን ማለት ነው። ቅደም ተከተሉን እያንዳንዱን ነገር ደግሞ እንመለከታለን። የትኛው መቅደም የትኛው ደግሞ መከተል አለበት የሚለውን። እንደሚታወቀው ዩናይትድ አረብ ኤሚሬት እጅግ በጣም ከፍተኛ የሆነ የስራ አማራጮች አሉ። ነገር ግን ባንግላዴሾች ወይም ህንዶች፣ ፊሊፒንሶች የመሳሰሉት ከሩቅ ምስራቅ ከሚመጡ ዜጎች ናቸው በአብዛኛው ስራውን የሚያገኙት። የኛ ሀገር ዜጎች በአብዛኛው ዝቅተኛ ስራ ላይ ወይም ደግሞ ብዙ በርካታ ሴቶች ናቸው በቤት ውስጥ ስራ ተሰማርተው የምናገኛቸው። ጥሩ ክፍያ የሚገኝባቸው ስራዎች ላይ ብዙ አንገኝም። ይህንን ደግሞ መጠቀም እንችላለን። ፕሮፌሽናል የሆኑ ሰዎች አመልክተው ስራ ሊያገኙባቸው የሚችሉ የተለያዩ አማራጮች አሉ። የመጀመሪያው ወደ ዩናይትድ አረብ ኤሚሬት ከመሄዳችን በፊት ምን ማድረግ አለብን የሚለውን እንመልከት። የመጀመሪያው አይደንቲፋይ ኢንዱስትሪ ነው። የትኛው ኢንዱስትሪ ላይ ነው መስራት የምንፈልገው ወይም ደግሞ ሙያ ያለን የትኛው ጋር ነው የሚለውን ነገር መለየት አለብን። እነኚህ ኢንዱስትሪ ዩናይትድ አረብ ኤሚሬት ውስጥ ደግሞ በአብዛኛው ስራ የሚገኝባቸው ከፍተኛ ቀጣሪ የሆኑ የተለያዩ የኢንዱስትሪ አይነቶች አሉ። የመጀመሪያው ሆስፒታሊቲ ዘርፍ ነው። ሆስፒታሊቲ ዘርፍ እንግዲህ የመስተንግዶ ዘርፍ በሆቴል ሊሆንና በመስተንግዶ በመሳሰሉት ዘርፍ ላይ ያሉት እንደነ ሼፍ የምግብ ማብሰል ስራ ሊሆን ይችላል። በርካታ የስራ አማራጮች አሉ በዚህ በሆስፒታሊቲ ወይም በቱሪዝም ዘርፍ ላይ። ሁለተኛው ፋይናንስ ነው። ፕሮፌሽናል ለሆኑ ሰራተኞች በፋይናንስ ዘርፍ ለተመረቁ ሰዎች እንዲሁ ሰፊ የሆነ ስራ እድል ይገኛል። በፋይናንስ ዘርፍ በርካታ የስራ አማራጮችን ማግኘት ትችላላችሁ። ሌላኛው በጣም ተፈላጊ የሆነው ዘርፍ ደግሞ ቴክኖሎጂ ነው። ቴክኖሎጂ ላይ በተለያየ መንገድ ስራ ልታገኙ ትችላላችሁ። ሄልዝ ኬር ደግሞ ሌላ ነው። የሄልዝ ኬር እንግዲህ እንደምታውቁት የሰዎች መንከባከብ ሊሆን ይችላል፣ በነርሲንግ ሊሆን ይችላል፣ በመሳሰሉት የተለያዩ አይነት በሄልዝ ኬር ውስጥ የሚታቀፉ የሙያ አይነቶች በርካታ አማራጮች አሉ። እንዲሁ ሌላው ደግሞ ኢንጂነሪንግ ነው። በኢንጂነሪንግ ዘርፍ ተመረቃችሁ በልዩ ልዩ መንገድ ስራ በቀላሉ ልታገኙት የምትችሉበት ለምሳሌ ኮንስትራክሽን ላይ ሊሆን ይችላል፣ የመሳሰሉት የተለያዩ ዘርፎች ላይ በርካታ የስራ አማራጮች አሉ። ሌላኛው ኤዱኬሽን ነው። በትምህርት ዘርፍ ላይ የተለያዩ የስራ አማራጮች አሉ። እንግሊዝኛ ማስተማርን ሊያካትት ይችላል። ሌሎች መደበኛ ትምህርቶችን ሊያካትት ይችላል። በርካታ አማራጮች አሉ ኤዱኬሽን ላይ። እነኚህን ልትመለከቱ ይችላላችሁ ማለት ነው። ቀጥሎ እነኚህን አይደንቲፋይ ካደረጋችሁ በኋላ የትኛው ኢንዱስትሪ ዘርፍ ላይ የበለጠ ወይም ከኔ ሙያ ጋር የሚሄደው የትኛው ነው፣ በየትኛው ዘርፍ ብሰማራ የተሻለ ውጤታማ ልሆን እችላለሁ የሚለውን ከለያችሁ በኋላ ደግሞ ጆብ ሲከር ወይም ደግሞ ስራውን የምትፈልጉበት የተለያዩ ዌብሳይቶች አሉ። እነኛን ዌብሳይቶች ከታች ዲስክሪፕሽን ላይ ላስቀምጥላችሁ እችላለሁ። ለመጥቀስ ያህል የመጀመሪያው በዓለም አቀፍ ደረጃ የሚታወቀው ሊንክዲን አለ። ሊንክዲን ውስጥ ተመዝግባችሁ በቀላሉ ስራ ልታገኙ ትችላላችሁ። የተለያዩ አማራጮችን በሙያቸው ሰርች ብታረጉ በቀላሉ የምታገኙበት ፕላትፎርም ነው። ባያት አለ። ሌላኛው ገልፍ ታለንት ደግሞ አለ፣ እንዲህ ዌብሳይት ነው። እንዲሁም ደግሞ ኑክሬጎ ገልፍ የሚባል እንዲሁ አለ። እነኚህን ዌብሳይቶች ዋነኛ ስራ መፈለጊያ ዌብሳይቶችን ደግሞ ከታች አስቀምጥላችኋለሁ። እንግዲህ የተለያዩ የቀጣሪ ድርጅቶች የሚያወጡት የተለያዩ ስብሰባዎች ይኖራሉ። ኔትወርክ ማድረግ ሌላኛው ስራ ለማግኘት በጣም አሪፍ ነው። ብዙ የማንጠቀምበት ነው። ኔትወርኪንግ ማለት እንግዲህ ለምሳሌ እዚህ ኢትዮጵያ ውስጥም በአዲስ አበባ ውስጥ ሊሆን ይችላል በተለያየ ጊዜ የተለያዩ ባዛሮች፣ ኤግዚቢሽኖች እንደዚህ ይዘጋጃሉ።
ከዩናይትድ አረብ ኤምሬት የሚመጡ ድርጅቶች በሚያዘጋጁት የተለያዩ ዝግጅቶች ላይ እነሱን በቀጥታ ኮንታክት ማድረግ ይቻላል። ኮንታክት ካደረጓቸው በኋላ ስራ በሚወጣበት ጊዜ በቀላሉ ስራ ልታገኙ ትችላላችሁ። እንዲሁም ደግሞ በቀጥታ ማመልከቻችሁን በእጅ ልትሰጡ ትችላላችሁ። ኔትወርኪንግ በጣም አሪፍ ነው። እንዴት ደግሞ ስራውን ልታገኙ ትችላላችሁ የሚለውንም ምክር በቀጥታ ከነሱ ማግኘት ስለሚቻል ኔትወርኪንግ እጅግ በጣም አሪፍ ነገር ነው። ተዛማጅ ክህሎቶችን ማዳበርም ደግሞ አሪፍ ነው። ለየትኛውንም ስራ በምናስብበት ጊዜ ተዛማጅ የሆኑ ክህሎቶች ቢኖሩን ደግሞ ለስራው ተመራጭ ለመሆን በጣም አሪፍ ነገር ነው። ለኩባንያው ተስማሚ እንዲሆኑ የሚያሳይ ከቨር ሌተር ማዘጋጀት የመጀመሪያው ነው። ለምሳሌ ስራውን ከመረጣችሁ ወይም ደግሞ በዚህ ስራ መሰማራት አለብኝ ብላችሁ ከወሰናችሁ በኋላ ለዛ የሚሆን ከቨር ሌተር ወይም ማመልከቻ ደብዳቤ ታዘጋጃላችሁ። ሌላኛው ሲቪ ነው። እንግዲህ ሲቪ ሁላችሁም እንደምታውቁት ስለናንተ በደንብ የሚገልጽ ስለተማራችሁት ነገር፣ ስለሙያችሁ፣ ስለ ኤክስፒሪየንሳችሁ፣ ስለ ስራ ልምዳችሁ የሚጠቅስ ነገር ነው። እሱን ፕሮፌሽናል በሆነ መንገድ ማዘጋጀት ይኖርባችኋል። ከዛ ማመልከቻውን በኩባንያው ድረገጽ አሊያም በቀጥታ በኢንዱስትሪው በመገኘት ሊሆን ይችላል። ለምሳሌ እዛ ዩኤኢ የምታውቁት ሰው ቢኖር በቀጥታም ልታስገቡ ትችላላችሁ። ይሄንኛው የበለጠ የስራ የማግኘት እድላችሁን ከፍ ሊያደርግላችሁ ይችላል ማለት ነው። በቀጥታ የድርጅት ዌብሳይት ሰሚት ማድረግም እንደ አንድ አማራጭ ይጠቀሳል። ሌላኛው ኦንላይን አፕሊኬሽን በምታደርጉበት ሰዓት የአፕላይንግ ሲስተም ወይም ኢንስትራክሽን አለ። ይሄን አድርጉ፣ ይሄ ይሟላ የሚሉት ነገር ያንን ኢንስትራክሽኑን በትክክል ማየትና ማንበብ በጣም ያስፈልጋል። አንዳንድ ጊዜ ዝም ብሎ ሰሚት ማድረግ ብቻ አፕላይ ማድረግ ብቻ ኢንስትራክሽኑን በትክክል ካላነበብ ነው ያው ምላሽም ላናገኝ እንችላለን ማለት ነው። ፎሎ አፕ ነው። ከዛ ምን ደረጃ ላይ እንደደረሰ ዌብሳይታችሁ ኢሜይላችሁን ቼክ ማድረግ ነው። ቀጣዩ ስቴፕም የሆነው ከተመረጣችሁ በኋላ ኢንተርቪው ይኖራል። እንግዲህ ኢንተርቪው ኮመን ነው። ኮመን የሆነ ኢንተርቪው ነው። ብዙ ጊዜ ስራ ለመቀጠር ወይም ደግሞ አንድ ድርጅት ከመረጣችሁ በኋላ ስለ ስራው መሰረታዊ ነገር የተወሰነ ኢንተርቪው እንደሚያደርጋችሁ ይታወቃል። ስለዚህ በዛ ዘርፍ ላይ ያለውን ኢንተርቪው ምን ሊመስል ይችላል የሚለውን ነገር ተዘጋጅቶ መጠበቅ ነው። ካልቸራል አዌርነሱም እጅግ በጣም ያስፈልጋችኋል። ምን ይመስላል የዩኤኢ የስራ ባህል የሚለውን ነገር ልትመለከቱ ትችላላችሁ። ሌላው እጅግ በጣም መጠንቀቅ ያለባችሁ ደግሞ ጆብ ኦፈሩ ከመጣላችሁ ወይም ኮንትራክቱ ከመጣላችሁ በኋላ ኮንትራቱን በትክክል ማንበብ፣ የእናንተ የስራ ድርሻ ምንድነው፣ ደሞዛችሁ ስንት ነው የሚለውን በትክክል ማየት። እንግዲህ ቀደም ሲል እንዳልኳችሁ ዩናይትድ አረብ ኤሚሬትስ ዝቅተኛው ደሞዝ 3000 ድርሃም ነው። ያ ማለት ወደ 100,000 እና ከዛ በላይ ማለት ነው። ብዙዎቹ ግን በተለይ ደግሞ በኤጀንሲ በኩል ይህንን ጉዳይ ስታስፈጽሙ ትክክለኛውን ኦፈር ላይቀርብላችሁ ስለሚችል ይህንን ማረጋገጥ ይኖርባችኋል። MOHRE የሚባል የስራ ፍቃድ ይሰጣል። ይህንን ኦፈሩን ካገኛችሁ በኋላ ከድርጅቱ ጋር እንግዲህ ከዚህ በኋላ አብዛኛውን ለነገሩ ኦፈሩን ድርጅቱ ከሰጣችሁ በኋላ የቪዛውን ፕሮሰሱን የመሳሰሉን ነገር የሚረዳችሁ እሱ ነው። ከዛ የጤና ምርመራዎች ይኖራሉ። ፓስፖርት፣ ትምህርት ማስረጃዎች፣ ፎቶግራፎች፣ የሙያ ብቃት ማረጋገጫ፣ አስፈላጊ የሆኑ ሌሎች ዶክመንቶችንም ማዘጋጀት ያስፈልጋል። ኢትዮጵያ ውስጥ ከተፈቀደለት ክሊኒክ ወይም ጤና ሆስፒታል ሊሆን ይችላል የጤና ምርመራ በአብዛኛው የተለመደው እንግዲህ የደም ምርመራ፣ የደረት ኤክስሬይ የመሳሰሉ የጤና ምርመራዎችን ያስፈልጋሉ። እነኚህን አደራጅታችሁ ወደ ቪዛ አፕላይ ታደርጋላችሁ ማለት ነው። እንግዲህ ይህ ሁሉ ከገባ በኋላ ያው ቪዛው ይፈቀዳል ማለት ነው። ከዛ ለበረራ ትኬት መቁረጥ ነው የሚሆነው። ይሄንን ይመስላል በዩናይትድ አረብ ኤሚሬት ላይ ለዛሬ ያዘጋጀውት አጠር ያለ መረጃ። በቀጣይ በሌሎች ሀገራት ላይ በአውሮፓ ባሉ ሌሎች ሀገራት ላይ በቂ መረጃ ሰጣችኋለሁኝ። በዚህ ሀገር ላይ ደግሞ ስራልን ብላችሁ የምታስቡትም ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ስራላችኋለሁ። ይህ ይልማ ጆብ ነው። በቢዝነስ፣ በጉዞ፣ በቪዛና በአዳዲስ ሀሳቦችና አይዲያዎች ላይ መረጃ የምንለዋወጥበት ቻናል ነው። ይህን ቻናል ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብነታችሁን ወይም አጋርነታችሁን አሳዩን። መልካሙ ሁሉ ከእናንተ ጋር ይሁን።